ስልካችሁን ቻርጅ ላይ ካሳደራችሁ ባትሪው ይበላሻል? አይበላሽም። ግን ልታውቋቸው የሚገቡ አንዳንድ ነገሮች አሉ። ስልካችሁን ቻርጅ ላይ ሰክታችሁ በምተኙበት ጊዜ ስልኩ 100% ሲሆን በራሱ ቻርጀር ማድረግ ያቆማል። ግን ስልኩ ትንሽ ቆይቶ ድጋሚ ወደ 99% ሲወድ አሁንም ቻርጀር ማድረግ ይጀምርና 100% ሲሆን አሁንም ድጋሚ ይቆማል። ይሄ መደጋገም ደግሞ ስልኩን ሊያሞቀው ይችላል። ሙቀት ደግሞ እንደሚታወቀው ለባትሪ ሄልዝ ጥሩ አይደለም። በቅርብ የወጡት አዳዲስ ስልኮች ደግሞ የእናንተን ቻርጂንግ ሳይክል በማጥናት ማለትም እናንተ ጠዋት ስንት ሰዓት ተነስታችሁ ስልካችሁን እንደምታነሱት የሚለውን በማጥናት ማታ ቀስ ብሎ ቻርጅን እንዲያደርግ ያደርግና ጠዋት እናንተ በምትነሱበት ሰዓት 100% እንዲደርስ ያደርጋል። ስለዚህ በአጭሩ እናንተ ቻርጅ ስታደርጉ አትጨናነቁበት። ብቻ እናንተ ከሙቀት ብቻ መጠበቅ ነው። ማለትም ቻርጅ ስታደርጉ ወፍራም ከቨር ከሆነ ስልካችሁ ያለው ያንን ከቨር በማውጣት ትራስ ስር ምናምን የምታደርጉ ካላችሁም እሱንም ባለማድረግ ከሙቀት መጠበቅ ትችላላችሁ። እንደዛም ባትሪ ሄልዛችሁንም መጠበቅ ትችላላችሁ።